በአሁኑ ሰዓት በሀገራችን ኢትዮጵያ ውስጥ ላይክ እና ፎሎወር ለማግኘት ያልተደረገ ምን አለ? አንዱ በሩጫ ተነስቶ ግድግዳ ይመታል፣ ሌላው መንገድ ላይ ቆሞ ይጮሃል። በአጭሩ ለቲክቶክ ዝና ሲባል ህዝቡ እብደት ላይ ነው። ዛሬ የምነግራችሁ ታሪክ ለቪው ብሎ የደነሱ ሳይሆን ለቪው ብሎ ሰው የገደሉ እና አሰቃቂ ወንጀል የፈጸሙ የእብዶች ታሪክ ነው። ከሁሉም በላይ የሚገርመው ግን ያደረጉት ወንጀል አይደለም፣ ከወንጀሉ በኋላ የሆነው ነገር እንጂ። እነዚህ ሰዎች ሰው ገድለውና አስደንግጦ ከመታሰር ይልቅ በቲክቶክ ላይ "ኧረ ውብነሽ መታሰር የለብሽም" የሚሉ በሺዎች የሚቆጠሩ አዳዲስ አድናቂዎችን አፍርተዋል። ሰላም ቤተሰብ፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ማህበራዊ ሚዲያ የሰዎችን አእምሮ እንዴት ፎርማት እንደሚያደርገውና ሰዎች ለትኩረት ብሎ ምን አይነት ከባድ ድራማ ውስጥ እንደሚገቡ እናያለን። ወደ እብደቶቹ ታሪክ ከመሄዳችን በፊት ግን እባካችሁ እኛ ሰው ሳንገድል በሰላም ቪዲዮ እየሰራን ስለሆነ ቻናላችን ሰብስክራይብ አድርጉልን፣ የደውል ምልክቱንም ተጫኑ፣ ቪዲዮንም ላይክ በማድረግ ጀምሩ። የ14 ዓመቷ ኪለር ሚለር በቲክቶክ ገጿ ላይ ተራ ዳንስ የምትደንስ የከንፈር እንቅስቃሴ የምታደርግና ንጹህ ልጅ የምትመስል ታዳጊ ነበረች። ወደ 22,000 ተከታዮችም ነበሯት። በእውነተኛ ህይወቷ ግን ኪለር ከወላጆቿ እና ከ19 ዓመት እህቷ ሄለን ጋር ትኖር ነበር። እህቷ ሄለን በህመም ምክንያት በተሽከርካሪ ወንበር ላይ የምትኖር እና የሰው እንክብካቤ የምትፈልግ ነበረች። አንድ ቀን ግን ሌሊት 7 ሰዓት ላይ ፖሊስ ጋር ስልክ ተደወለ። ፖሊሶች ቦታው ሲደርሱ ክሊር በደም ተጨማልቃ ከቤት ውጭ ቆማ "እህቴን ወግቻታለሁ" አለች። ፖሊሶች ወደ ቤት ሲገቡ ህይወቷ አልፎ አገኘዋት። ዋናው ጉድ ያለው እዚህ ጋር ነው። ወንጀሉ በዜና ከተናገረ በኋላ የኪለር የቲክቶክ አካውንት ይዘጋል ብላችሁ ካሰባችሁ ተሳስታችኋል። በ8 ቀን ውስጥ ከ32,000 በላይ አዳዲስ ተከታዮች ፈሰሱላት። ኮመንት ላይ ደግሞ "እረ ምስኪን ነች አትፍረዱባት" የሚል ደጋፊዎች አበቡ። በ2020 አካባቢ የነበረ የቲክቶክ ተጠቃሚ ይቺ ልጅ በደንብ ያውቃታል። አንዲት ወጣት በፍርድ ቤት ቆማ ወደ ካሜራ ፈገግ ስትል ህዝቡ በቲክቶክ ላይ "እረ እንዴት ታምራለች" እያለ ቪዲዮውን ሲያቀነባብሩላት እና ሲያመልኳት ነበር። ነገር ግን ከጀርባ ያለ እውነት ይገርማል። የ18 ዓመቷ ኢዝቤላ ከእናቷ ጋር ከተጣላች በኋላ ለእናቷ "ዋጋሽን ትከፍያለሽ" የሚል አስፈሪ መልእክት ላከች። ከዛ በኋላ እናቷ ለፖሊስ ደወለች። ፖሊስ መጥቶ መከሯቸው። ከሳምንት በኋላ ግን ኢዝቤላ እናቷን በቢላዋ 151 ጊዜ ወግታ ገደለቻት። ከዓመታት በኋላ የፍርድ ቤት ቪዲዮዋ ቲክቶክ ላይ ሲወጣ የኢንተርኔት ህዝብ የሰራችውን አሰቃቂ ወንጀል ረስቶ "እረ እሷ እጅግ በጣም ቆንጆ ስለሆነች መታሰር የለባትም፣ እስር ቤት ይበላሻል" ማለት ጀመሩ። ወደ ሶስተኛው ስመጣ ደግሞ ይበልጥ የሚያስደነግጥ ታሪክ እናገኛለን። ሜሪ አን ወይም ይንዴሬ ፍሬክ የምትባለዋ የቲክቶክ ስታር 1.6 ሚሊዮን ተከታዮች ነበሯት። በ2021 ከጓደኛዋ ጋር ቪዲዮ እየቀረጸች ሳለ ጥይት የሌለው የመጫወቻ መሳሪያ መስሏት እውነተኛ ሽጉጥ ተኩሳ የቅርብ ጓደኛዋን ገደለቻት። ፖሊስ ተኩሱን ድንገተኛ የመግደል ወንጀል እንደሆነ አድርጎ ሲመረምር እውነተኛው የኢንተርኔት ቁጣ የተቀሰቀሰው ከ3 ቀናት በኋላ ነበር። ሜሪ ወደ ቲክቶክ ተመልሳ በመግባት ቪዲዮውን በመጫን ለ1.6 ሚሊዮን ደጋፊዎቿ በግድየለሽነት እንዲህ አለች: "ሰላም ወዳጆቼ፣ ትንሽ እረፍት በመውሰዴ ይቅርታ፣ ተመልሻለሁ." የቅርብ ጓደኛዋን ህይወት ካጠፋች በኋላ ወዲያውኑ ወደ ማህበራዊ ሚዲያ መመለሷ ትልቅ ቁጣን ቀሰቀሰ። ይህም በፍርድ ቤት ከመዳኘቷ በፊት አካውንቷ ከመድረኩ እንዲሰረዝ አድርጓል። የ18 ዓመቱ ዛከርላትም የቲክቶክ ይዘት አጣው ብሎ የቪዲዮ ሀሳብ ፍለጋ ጎረቤቶቹን ማበሳጨት ጀመረ። መኪናውን በከፍተኛ ፍጥነት እየነዳ ጎረቤቶቹን ሲያናድድ የ51 ዓመቷ ጎረቤቱ መጣ ስታናግረው ስልኩን አውጥቶ ቀረጻትና ካረን በሚለው ርዕስ ቲክቶክ ላይ ለቀቀው። ቪዲዮ 3 ሚሊዮን እይታ አገኘ። ተከታዮቹ "ቀጥልበት፣ አባረራቸው" እያሉ ሲያጨበጭቡለት ጎረቤቶቹን ማናደድ የቲክቶክ ስራው አደረገ። መሳሪያ እያሳየ ጎረቤቶቻችሁን እንዲህ አስተናግዱ እያለ ይፖስት ነበር።
መጨረሻም ከጎረቤቶቹ ጋር በተፈጠረው ጸብ የጎረቤቱ አባት ህይወቱ እንዲያልፍ አደረገ። ለቪው ብሎ የተጀመረው ቀልድ ህይወት በላ። እንግዲህ ያያችሁት ሁሉ የቲክቶክ ዝና የፈጠረው እብደት ነው። ለቪው እና ለላይክ ብሎ የማይደረግ ነገር የለም። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ሳምንት በሌላ ቪዲዮ እስክንገናኝ ሰብስክራይብ አድርጋችሁ ጠብቁኝ። ደህና ሁኑ።